መጽሐፍ ቅዱስ ላይ ምሳሌ ተደርጎ ሲሰጠን ወንድ ልጅ ይውደድ አይደለ? ሴት ልጅ ትገዛ። ሊያም ደግሞ በቤተክርስቲያን ነው ምሳሌ ተሰጠን። ወንድ ልጅ መውደድ ባይዘው በጣም ቀላል የሚመስላቸው ሰዎች አሉ። መገዛትን አክብደውት ማለት ነው። ወንድ ልጅ ሲወድ እስከ ሞት ነው ይውደድ የተባለው። ለሚስትህ ሙት ነው የተባለው። ምክንያቱም ኢየሱስ ለቤተክርስቲያን ሞተዋል አይደለ? ቤተክርስቲያን እኛ ነን እኮ ለኛ ሞቶልናል አይደለ? ስለዚህ ህይወትን እስከ መስጠት ነው ሚስትህን መውደድ ያለብህ። ምንም ነገር እዚህ ጋር ብታጠፋም ያጠፋች ቤተክርስቲያን የለችም እንዴ? በደንብ አለች እኮ አይደለ? ከእግዚአብሔር ፍቃድ በወጣች ቤተክርስቲያን አልነበረችም እንዴ? ነበረች። ስለዚህ የሞተው ለዛች ነው፣ ለዛች ቤተክርስቲያን ነው። አጥፊ ብትሆንም ለሷ ነው የሞተው። ሚስቱ ምንም ያክል አስቸጋሪ ባህሪ ቢኖራት ምንም ብትሆን ለሱ ዲዛይን እስከ ተደረገች ድረስ ፍቅሩ እስከ ሞት ነው።